ይቅርታ የጠየቀችው ሲጀመር ለስራዋ እንዲያመቻት ነው። ሩታ ይቅርታ የሚባል ነገር የለም። በይቅርታ የተሸበበ ሴራችሁ እዛው ያልታወቀ አያውቁብኝም ብላችሁ ምናምን በቃ ይቅርታ ስለጠየቅን ሁላቸውም በፍቅር ነው የሚቀርቡ ምናምን በፍቅር ቀረብናችሁ አየናችሁ ምንም የምትጠቅሙ ሰዎች አይደላችሁ። ደስታ እንኳን እንደዚህ የሆነላት ያለች ልጅ ምንም የሚገባት ነገር አይደለችም። ደስታ በዚህን አልክ ዝቅ እያለላት ራሱን እያሳያት ምንም የሚገባት ነገር አይደለች። አፍ እንደመጣላ እከፍታለሁ ምንም አታመጣም እኮ እሱ የሚመጣብህ እኔ በደንብ አድርጌ ያሳያል። ምንድነው ዝቅ እከፍታለሁ ምንድነው ዝቅ ስርስሩ የሚያረጋት እንዴ? ስጦታ ለምንድነው የምትሰጠው? እሷ ማነች? ሚስቱ ነች እንዴ? ምን አገባ? ለምንድነው የምትሰጠው? አይመለከትም። ለሩታ የሁሉ ነገር የተናገርክበት ነገር ወይም ደግሞ ሩታን እንደዚህ በዚህ የሚያክል አፏን የከፈትክባት ነገር እንዳለ ለመክፈል ተዘጋጅ። ሰላም ሰላም፣ ዲያማንት ፋሚሊዎች እንደምን አላችሁ? እግዚአብሔር ይመስገን ደህና ነኝ። ይህንን ቪዲዮ ባለም ዙሪያ እያያችሁ ያላችሁ ሁላችሁም ሰላማችሁ ይብዛ። እንግዲህ ትናንትና የተለቀቀውን ቪዲዮ አይታችኋል። ዛሬ ይህንን ቪዲዮ የምሰራው በጣም ተናድጄ ነው። በጣም ተናድጄ ነው የምሰራው። እንግዲህ ሰላምታይም ትክክል ላይሆን ይችላል። በትክክል ሰላም ካላልኳችሁ በጣም ይቅርታ። በጣም ስለተናደድኩኝ ነው። ትናንትና እንዳያችሁት ሩታም ለአብርሃም ሀብል ሲሰጠው አይታችኋል። ኤፍሬምም ሄርሜላን ወደ ቤት ይዟት ምናምን ሲሄድ አይታችኋል ማለት ነውና ደውላችሁ ነው የነገራችሁኝ። በእርግጥ እኔ ትናንትና አልነበርኩም፣ በስራ ጉዳይ ወደ ሌላ ቦታ ሄጄ ነበርና ምሽት ላይ ደውላችሁ የነገራችሁኝ እህቶቼ በጣም ነው የማመሰግነው። ዛሬ ፈረንጁን ጠርቻለሁ በዚህ ጉዳይ አንዳንድ ነገር ልል በጣም ባለጌ እንደሆኑ በጣም ዋልጌ እንደሆኑ የሰውን ክብር የሰውን መስመር የማይገባቸው ሰዎች እንደሆኑ ልነግረው እፈልጋለሁ። ለእናንተ እምላችሁን ነው ለሱም ሲመጣ እምለው ማለት ነውና ሩታ ሐሳቧ በፊት የነበረችበትን ፍቅር ነው እየቀሰቀሰች ያለችው አሁን ላይ በፊት ከአብርሃም ጋር ያሳለፈችውን የበፊቱን ነገር እንደ አዲስ ለማደስ ነው እየጣረች ያለችው ማለት ነውና ይሄ ባለጌነት ነው። የእውነቴን ነው የምነግርሽ። በይቅርታ ተሸፍነሽ የምታደርጊው ነገር ምንም ደስ አይልም። ይቅርታ ጠይቀሽ በይቅርታ ሰውን እንደዚህ አባብለሽ በፍቅር ገመድ ልትጢ የምታስቢው ነገር ምንም ደስ አይልም። እውነቱን ነው የምነግርሽ ማለት ነውና ምንድነው ሐሳብሽ? ሲጀመር ይቅርታ ከጠየቅሽ በኋላ አንቺ እና እሱ ተለያይታችኋል። ከተለያያችሁ ልክ እንደ ተለያየ ሰው ነው ማውራት ያለብሽ። ስጦታ ምንድነው? ስጦታ መጀመሪያ ስጦታ ሲሰጥ ከዛ ከሰጠሽው ሰውዬ የምትጠብቂው ነገር አለ። የሰው ልጅ ለአንድ ሰው ስጦታ ሲሰጥ ለሰጠው ሰውዬ የሚጠብቀው ነገር አለ፣ ምላሽ ይጠብቃል። ከአብርሃም ምላሽ ጠብቀሽ ከሆነ በጣም ተሳስተሻል ሩታ፣ በጣም ተሳስተሻል። የልጅ ስራ ነው እየሰራሽ ያለሽው። እግዚአብሔርን የባለጌ ስራ ነው እየሰራሽ ያለሽው። በፍቅር ገመድ በይቅርታ ተሸፍነሽ ምናምን ለማባበል እየሞከርሽ ከሆነ በጣም ሌላ መጥፎ ነገር ውስጥ ነው እየገባሽ ያለሽው። በቀደምም ተናግሬያለሁ። በቀደምም ሁላችንም ተናግረናል። እቺ ልጅ ሲጀመር ይቅርታ የጠየቀችው የውሸት ነው ብለናል። የውሸት የይምሰል የማይሆን ነገር ነው ይቅርታ እየጠየቀች ያለችው እንጂ አስባበት አይደለም። እነሱ የሚሉት ምንድነው? በቃ ሩታ በጣም አእምሮ ያላት ሴት ነች፣ በጣም ትልቅ ሰው ነች፣ ሰው አክባሪ ሰው ስለሆነች ነው ተጎድታ ነው ይቅርታ እየጠየቀች ያለችው ምናምን ነው እያሉ ያሉት። ግን ይሄ ውሸት ነው፣ ፍጹም ስህተት ነው። ትናንትና ያደረግሽው ነገር ይሄ ማስረጃ ነው፣ ማሳያ ነው። ሲጀመር አንቺ ትንሽ ዝም ካሉሽ ከዚህም በላይ ትሄጃለሽ። ትናንትና ሀብል ነው አይደል የሰጠሽው? የአንገት ሀብል ነው አይደል የሰጠሽው? ከዛ በኋላ ደግሞ ቤት ይመጣና ካንቺ ጋር አንዳንድ ነገር እንዳያደርግም ታመቻቻለሽ። ይሄ የባለጌ ስራ ነው። አንቺም የአብርሃምም ወንድም ኤፍሬም እያደረጋችሁ ያላችሁት በቃ ሌላ ስህተት ውስጥ ነው። አንተ ኤፍሬም የወንድምህን ሚስት ትመኛለህ? እግዚአብሔርን ብልግና እኮ ነው። የወንድምህን ሚስት እኔ ጋር ሁሉም ሴት የምትፈልገው አይነት ነገር አለ። እኔ ቤት እንሂድ። የወንድምህን ሴት የምትመኝ ባለጌ ነህ አንተ። በጣም ባለጌ። ሁላችሁም ባለጌ ናችሁ። እግዚአብሔርን ሁላችሁም በሩታ መስመር ያላችሁ በኤፍሬም መስመር ያላችሁ እንዳለ ባለጌ ናችሁ። ምናልባት እኔ በዚህ ጉዳይ ሄርሜላንም ልወቅሳት እፈልጋለሁ፣ አብርሃምንም ልወቅሰው እፈልጋለሁ። በቃ እየተታለሉ ስለሆነ ማለት ነው። ልክ እንደ ልጅ እንደ ህፃን በቃ ኑ ሲሏቸው ይሄዳሉ፣ ሂዱ ሲሏቸው ይሄዳሉ። ሲጀመር አንቺ አታቂም እንደ ምን ባንድ ይቅርታ ጠይቆሽ በሰዓታት ውስጥ የተቀየረብሽ ልጅ እንደ ባብ እንደ እስስት ራሱን የሚቀያየር ልጅ ትናንትና እንሂድ ስላለሽ ትሄጃለሽ? ምን ማለት ነው? ኢኮ በቃ አላዋቂነት ነው። እግዚአብሔርን በቃ አድጋችኋል ስንል እንዳላደገ
ሄርሜላ ጭራሽ አንቺ ለኦዲየንስ ራሱ ክብር አይኖርሽም እንዴ? ክብር እኮ ለተመልካች ራሱ ክብር ሊኖርሽ ይገባል። እኔ ትናንትና ተደውሎልኝ እግዚአብሔርን ደክሞኝ ነበር ከስራ የገባሁት። ተደውሎልኝ ገባሁኝ ቪዲዮን ታናት አይኑ ያየ ጆሮ የሰማ ይቀጥላል ገና አይኑ ያየ ጆሮ የሰማ እንደምን አለ እንዴ ነው አምሮባል። አመሰግናለሁ። እንዴት ነው እናት? መቃጠል እንዴት ይዟል? መቃጠል አይደለም ቃጠሉ እንዴት ይዟል? ብልግናችሁን በይፋ መስመር እያሳያችሁ ነው ያላችሁት እኮ። እንዴት ይዟል? ብልግናችሁን ማለት ነው። ባለጌነታችሁን፣ ዋልጌነታችሁን እንደዚህ ሰው ይወቅልኝ የሚል ብልግና ነው የያዛችሁት። እዛ ጋር ያላበ ነው ያስተወቃል እኮ መናደድ። ሲጀመር እኮ ያደረጋችሁት ነገር እኮ የሚያስቅ ነገር አይደለም አይደለ? የሚያስቅ ነገር አይደለም። ገብቷል? የሚያስቅ የሚያስፈነጭ ነገር እኮ አይደለም እያደረጋችሁ ያላችሁት። በሰው ህይወት ገብታችሁ የሰው ህይወት ይወጋሽ ይኸውልህ ፈረንጁ እኔ አሁን ልታለምጥ ምናምን አይደለም የጠራው። ገብቷል? አይ እንትን ሶፍትዌር ያስከም እዚህ ጋር ያላበ ነው እሺ የተላጠው ቦታ ነው ምናምን እያላበ ነው። እሺ ምንድነው የምትለኝ? እሺ ባለኝ። እሺ እስኪ ልስማ። ልትሰድበኝም ከሆነ ስደበኝ፣ የሆነ ነገር ምልትል ከሆነ በል። ይሆን አለ አይደለ? ቀድማችሁ እናንተ ሰውን ማሸማቀቅ የምትፈልጉት በስድብ ነው አይደለ? ቀድማችሁ ማለት ነው ሰው ላይ የሆነ ነገር ትሰነዝራላችሁ። ከዛ በኋላ ያ ሰው ዝምታን እንዲመርጥ ታደርጋላችሁ። አረ ማሸነፍ ይባላል። ያ ራሱ ማሸነፍ አይደለም። አንዱነት ስነግርህ እውነቱን መጋፈጥ ስለማትችሉ ነው እንደዛ የምታረጉት። እውነቱን መጋፈጥ የሚችል ሰው በትክክል ያወራል፣ በትክክል ከእውነቱ ጋር ይቆማል። ከዛ በኋላ የመጣበት ይመጣል። እኔ አሁን ጥያቄ እኮ አልመለስክልኝም። ቃጠሎ እንዴት ይዟል አልኩ። እንዴት ነው? አሪፍ ነው ወይስ መቃጠሉ ጨምሮባል? ወተት እንዘዝላችሁ በሊትር ወይስ ሽጉር ወይስ የትኛው ይሻላል? ወተት ለማለት ስጠይቅህ እኔ ወተት ላዝልህ ነበረ፣ ግን ልመልስልኝ አልቻልክም። እኔ እኮ መቃጠል እንዴት ይዟል ብዬ ጠየቅኩህ፣ ግን አንተ ነህ ሌላ ነገር እየፈጠርክ ያለው። እኔ ትክክለኛ ጥያቄ ነው የጠየቅኩት። ገብቶሃል? በነገር ላይ አብርሃምም ሄርሜላም የእናንተ አስመሳይነት በጥልቀት ሲገባቸው እንጂ የገባቸው ዕለት ከእናንተ ጎን ሊቆሙ እንደማይችሉ ልነግር እፈልጋለሁ። አሁን እኮ ቆመው ገብቷል? ኖ ቆመው አይደለም። ትናንትና እንዴት እያያት እንደነበረ አይታል። ገብቷል? ትናንትና ፊቱን እንኳን አይታ ልትረዳ ያልቻለች ምስኪን ሴት ነች እያዩ ያሉት። ፊቱን እንኳን አይታ አለመፈለጓን አይታ እንኳን ዘወር ማትል ምስኪን ሴት ነው እያዩ ያሉት። ገብቷል? በይቅርታ ተሸፍና መጥፎ ሴራዋን ልትገልጥ ያለች ሴት ነው። እንደዚህ አይነት የክፉ ሐሳብ ደስ አይልም፣ በወጣት ልጅ ማለት ነው። ወጣት ሆነ ወጣት ላይ መጥፎ ነገር ለማድረግ ደስ አይልም። ገብቷል? እሷ ሄርሜላ ከሷ ብታንስ እንጂ የምትበዛ ልጅ አይደለችም። ታውቃለህ? በእድሜም የምታንስ ልጅ ነች። በሁሉ ነገር ከሷ የምታንስ ልጅ እንጂ ሩታ ልታስተምራት ነው የሚገባው ለሄርሜላ እንጂ በእድሜ ሄርሜላ ታንሳለች። ያቺ እድሜ የቆሰቆሰ ልጅ ታንሳለች ትላለህ። በነገር ላይ አሮጊት ልጅ እውነቱን ነው እኮ ያ በነገር ላይ እሺ፣ አሮጊትም ትልቅም ትሁን ነገር ምንድነው? ለምንድነው ማታራ ያለው ላውራ ፈልጋለሁ ምናምን ብለኝ ነው አይጠራ። ይቅርታ የሚባል ነገር ከዚህ በኋላ እንደሌለ ልነግርህ ነው የፈለኩት ማለት ገብቷል? እናንተ በቀደም የእናንተም አባል የሆነው ቲዮፍሎስ የሚባለው ልጅ በጣም እሷ ትልቅ ሰው ነች፣ ይቅርታ የምትጠይቀው ተጎድታ ነው አለኝ። በቃ እሷ ምንም ተነክታ ምንም ሳታጠፋ እንዳጠፋ ሰው ሄዳ ይቅርታ ጠየቀች አለኝ። ገብቷል? ይቅርታ የጠየቀችው ሲጀመር ለስራዋ እንዲያመቻት ነው። ሩታ ለየትኛው ስራው? ይኸው ሴራዋን እኮ አየተናንተና ሴራዋን አየኩ እንደዚህ እኔ እኮ እሷን ለማሸማቀቅ አዳዲስ ነገር እየፈጠርክ ትመጣለህ አይደል? እኔ ላይ ገብቶሃል? እሷን ለማሸማቀቅ ወይም ደግሞ እሷን ዝቅ ለማድረግ ትዕቢት አስባ ነው። ደግሞ ትንሽ ጭንቅላት ያላቸው ሰዎች እንደናንተ አይነቶች ሰዎች አሉ፣ ብዙ ሰዎች ማለት ነው። ሩታ የሆነ ነገር አስባ ነው፣ የሆነ ነገር ልሰራበት ነው፣ ቀለብ እንትኑን አብሉ እንዳትቀበል ምናምን። ይህ በዘመነ ዘመን ነው አሁን ላይ ገብቷቸዋል። ይሄ ዘመናዊ ዘመን ነው አሁን ያለ ነው፣ የዘመነ ላይ ዘመን ነው። ሲጀመር ስጦታ የሚሰጠው ከሰው ልጅ ለአንድ ሰው ስጦታ የምትሰጠው ምላሽ ስትጠብቅ ነው። እውነቱን ልንገርህ፣ ለኔ አንተ ስጦታ ስትሰጠኝ ከኔ የሆነ ነገር ትጠብቃለህ። ሩታ ዝም ብላ ስጦታ አትሰጠው። የተለያየ ባልና ሚስት ነች አይደለ? ተለያይቷል። ምንድነው የሚያሽለጥልጣት? ስርስሩ ምንድነው? ዝቅ እከፍታለሁ። ምንድነው ዝቅ ስርስሩ የሚያረጋት እንዴ? ስጦታ ለምንድነው የምትሰጠው? እሷ ማነች? ሚስቱ ነች እንዴ? ምን አገባ? ለምንድነው የምትሰጠው? አይመለከትም።
እንዲሰጥ ፈልገህ ነው? እኔማ ብፈልግ ኖሮ አንተን አልጠራም። ፍቅረኛ የለም? ስለ ፍቅረኝነት እኮ አይደለም እዚህ ጋር እኮ አይደለም። ሴት ነው አይሰጠው ለሱ። እናንተም እንዲሰጣችሁ ከፈለጋችሁ እሷ ይኸውልህ ሴትነቷን ብታቅ ኖሮ ለአብርሃም እንደዚህ በወረደ ልክ እንደዚህ አትሆንለት ነበር። ገብቷል? አልፈልግሽም ተይኝ በቃ ልቀቂኝ። እንዴ አዋጅ ማስወጅ አለብን እንደኛ ሰላማዊ ሰልፍ በቃ ሩታ ተይ ከህይወቴ ውጪ ሜሮን ዳኒ ምናምን ውጡ ማለት አለብን እኛ። ገብቷል? ይኸውልህ ለአብርሃም እንደዚህ እየሆነችለት ያለችው ደስታ ትወደኛለች፣ ደስታ ያፈቅረኛል ምናምን ደስታ እንኳን እንደዚህ እየሆነላት ያለች ልጅ ምንም የሚገባት ነገር አይደለችም። ደስታ በዚህን አልክ ዝቅ እያለላት ራሱን እያሳያት ምንም የሚገባት ነገር አይደለች። ብለህ አፍ እንደመጣላ አትክፈት። እከፍታለሁ። ምንም አታመጣም እኮ እሱ የሚመጣብህ እኔ በደንብ አድርጌ ያሳያል። እኔ እኮ አሳየኝ አልኩ ነገርኩህ እኮ እኔ የምታመጣብኝ ነገር አክሰፕት አደርጋለሁ። በነገር ላይ በደንብ እንተዋወቃለን። አሁን እዚህ ካሜራ ላይ ስለመጣ ዝም ብለህ አዛት። ከዚህ ከካሜራ ጀርባ በደንብ እንተዋወቃለን። ምንም የዛትኩብህ ነገር የለም። እየነገርኩህ ነው። ከዚህ በኋላ ምንም ነገር ቢፈጠር ምንም ነገር ሀፕን ቢያደርግ ይቅርታ የሚባል ነገር የለም። በይቅርታ የተሸበበ ሴራችሁ እዛው ይኸውልህ ያልታወቀ አያውቁብኝም ብላችሁ ምናምን በቃ ይቅርታ ስለጠየቅን ሁላቸውም በፍቅር ነው የሚቀርቡ ምናምን በፍቅር ቀረብናችሁ አየናችሁ ምንም የምትጠቅሙ ሰዎች አይደላችሁ። ጭራሽ እናንተ ሌላ ነገር ለማድረግ ነው እየጣራችሁ ያላችሁ። ገብቷል? እናንተ ለማስበው ነው እንደዚህ ጆክ ያለው ለሄርሜላ አስበው ነው ወይስ ለሩታ አስበው ነው? ለሄርሜላ አስበው ነው። ለሄርሜላ ጉዳቱ ግን ሩታም ላይ ስለሚበዛ ጉዳቱ ሩታም ላይ ስለሚበዛ ለዛ ስለሆነ እንድትነግራት ብዬ ነው። አንተ በጣም የቅርቧ ቡችላ ስለሆንክ ማለት ነው። የኩንታል ባህሪ አንተ ላይም ተገለበጥ ጥሩ ነበር በዚህ ሰዓት። አሁን ደግሞ ተገለበጥክ መሰለኝ። የዛ የ150 ኪሎ ጓደኛ ስራችሁ በጣም ስለሚያናድድ በዚህ ናህል ልክምና ለሄርሜላም እንደዚህ የጮክ ያለው ደሞዝ ምናምን ይቀርብኛል በደል ታራውቀ ነው ሰምተኛል አይደል? ደሞዝ ምናምን አንዳንድ ነገር እንደሚቀርባችሁ ስለምታውቁ ነው። ሰላም ከተፈጠረ ማለት ኦኬ ኮሚሽን ላስብልታል። ለዛ ነው እንደዚህ የጮክ ያለው እንጂ እውነቱን ለመናገር ከሄርሜላ በፊት የምታውቋት ሩታ ነው። ኮሚሽን ላስብልህ ስማ በደንብ ላስረዳ። ከሄርሜላ በፊት የምታውቋት ሩታ ነች። ግን ያቺ በብር ገዛቻችሁ። በብር እንደዚህ ወደ ላይ ወደ ታች አንዴ እግሯን ታጥባላችሁ፣ እግሯን ትልሳላችሁ፣ እንደፈለገች ታደርጋቻለሁ እሷ ማለት ነው። እንደፈለገች ትጫወትባችኋለች። እናንተ ግን ያ ብር እያያችሁ እንደፈለጋችሁ ትሆናላችሁ። ገብቷል? አሁንም ቢሆን እየሰማኝ ነው አይደለ? ይቅርታ መጠየቋ ደብሮ ከሆነ ደጋግማ መጠየቅ ትችላለች። አንተ ምንም የሚመለከት ነገር የለም። ይሄ የሚመለከተው ሩታንና አብርሃምን ብቻ ነው። ሰምተኛል አይደለ? አሁን ዛሬ የሆነ ነገር ለመፍጠር ወይም ደግሞ ሩታ አብርሃምን ለመጉዳት ነው ምናምን የምትለው ነገር ይህ ሰውን ለማበጣበጥ ሰውን ለማጫረስ የምትጀምሩ ድራማ እዛ አቁም። የዛኔ የደም ስታለቅስ ይገባል። ይኸውልህ በነገር ላይ ሩታ ታለቅሳለች ብላችሁ እየጠበቃችሁ ከሆነ እያለቀሰች እኮ ነው። አሁንም እያለቀሰች እኮ ነው። መጎዳቷን እኮ እያየን ነው። ገብቷል? እሷን ለማስቀናት የምታደርገው ጥረት ይኸውልህ አንድ እውነት ልንገርህ፣ ማንም ወንድ አይቀርባትም በእነዚህ አስተያየቷ። እግዚአብሔርን ማንም ወንድ እንደዚህ አይሆንላት። ማንም ወንድ ማለት ነው አይደለም፣ ማንም ወንድ ማለት ገብቷል? አብርሃም ይኸውልህ መጀመሪያ የሰጣት ፍቅር ይመስለኛል ከደስታ ልታገኙ አልቻለች እና እንደ ሀሳብ ማለት ነው ሌላ ወንድ ብታመጡላት ትንሽ ሌላ ወንድ ብታመጡላት ነገር ላይ አብርሃም አንድ ሴት ነው ወደ ህይወት የመጣችው። ሩታ ጋር ከ10 እና ከ20 ወንዶች በላይ ሊመጡ ይችላሉ። ወንድ መቀየር እኮ ሴትነቷን አያስከብራትም። እና ይሄንን ነገር ለምን ለአብርሃም አትነግረውም? ወንድ 20 ወንድ 30 ወንድ ስለቀየረች ማለት ነው ሴትነቷ አያስከብራትም። ሲጀመር ክብር ያላት ሴት ከአንድ ወንድ ጋር ነው ረግጣ የምትቆም። ለዛ ነው ሄርሜላ የሰው ባል ሰርቃ ያገባችው። ሊስማሙ ስላልቻሉ ሄርሜላን ወደዳት፣ እሷም ወደደችው። አብረው እየኖሩ የፍቺ ወረቀት ሳይፈራረሙ ነው ሄርሜላ የመጣችው። እዚህ ጋር መተህ ለመሸፋፈን አትሞክር። በደንብ መጀመሪያ የቤታቸውን ነገር ስለማቅ ነው። ማታ ከሆነ በደንብ ላስረዳ እችላለሁ። ስለማቅ ነው እንደዚህ የምማወራ። በቃ መታ ከሆነ ካሜራ ስለቆመ ብቻ የሆነ አትንተባተብ፣ ማይሆን ንግግር አትናገር። ስንተባተብ አስቁመኝ። እሺ ስንተባተብ አስቁመው። ምንም ነገር ሀሳብ በግልጽ ተናገርና ካንተ ጋር ብዙ እንትምልበት ነገር የለም። በይቅርታ ተሸፍኖ የሚያልፍ ምንም አይነት ሴራ የለም። በመጀመሪያ ደረጃ ማለት ነው አንተም ይሁን ማን ሩታን ብትሆን እኔ ሩታን ስለማላወራት ነው፣ ስልኳም ስለሌለኝ ነው። ገብቷል አይደለ? ላገኛትም ስለማልችል ነው በአሁኑ ሁኔታ ማለት ነው። ሰው በይቅርታ ተሸፍና ምንም አይነት የምታደርገው ሴራ የላትም። ቢኖራት እንኳን ሴራዋ ውድቅ እንደሆነ እንድታሳውቃት አንድ። ሁለተኛ ደግሞ እናንተ ራሳችሁ ይቅርታ እሷ ጠይቃለች። ባለፈው እኮ አለኝ አንዱ ጓደኛ እሷ ሞዴላችን ነች፣ ሞዴላችን ስለሆነች እሷ ነው የምንከተለው። ሜቢ ሞዴላችሁ ልትሆን ትችላለች፣ ግን ሞዴላችሁ ከሆነች እናንተም ይቅርታ ጠይቁ ያልኩት።
ገብቷል። ልክ ይኸውልህ ሞዴል የሚያደርገው መሪ የሚያደርገው ተከታይ የሚያደርገዋል ተመሪ የሚያደርገዋል። እናንተ የሷ ተመሪ ከሆናችሁ ልክ እንደሷ ይቅርታ ጠይቁ። ግን አሁን ላይ ያ ይቅርታ አልፎበታል፣ ይሁን መክኗል ማለት ነው። ኤክስፓየርድ አድርጓል። ገብቷል። በይቅርታ ተሸፍናችሁ እኛ ጋር ቀርባችሁ ልክ እንደ ህፃን ልታባብሉን ልታሞኙን አትችሉ። ገብቷል። ትናንትና እንደዚህ በይፋ አወጣችሁት። ኤፍሬም የምትሉት እሷም ሩታ የምትባል እኔ ክብር አለኝ ለሷ። ለምንድነው ክብር ያለኝ? የአብርሃም የቀድሞ ሚስት ነች። ልጅ ስላለ መሀል ላይ አከብራታለሁ ምናምን የሚለው ነገር እሱ እዛው ለሄርሜላ በል ልንገርህ ስማኝ፣ አትንጣጣ። አከብርካት አላከብርካት እሷ ምን የሚጎላት የሚጠቅማት ነገር የለም። ክብሩ ማተር የሚያደርገው እኔ ጋር እንጂ አንተ ጋር አይደለም። በመጀመሪያ ደረጃ እንደሌለ በግልጽ እየተናገርኩ ነው። አፍ ከፍተህ ለዚህ አከብራታለሁ። ክብሯን ግን ዝቅ የሚያደርግ ነገር አደረገች። አይታል። የልጅ ስራ የህፃን ስራ ሲጀመር ማለት ነው። አንድ እውነት ልንገርህ፣ እንደዚህ ሀብል ምናምን ይዛ አንጠልጥል አለመፈለጓን እያወቀች ዝቅ እያለች አመጣ። ገብቷል። እናንተ ናችሁ ዝቅ ሲጀመር ምላስ የሴት ምላስ ሲጀመር ሄርሜላ ተበድረ ነው አመጣው። አንዴ ምላስሽን ስጪኝና ገዝቻትም ልምጣ። ስማኝ ለነገር ነው የመጣሁት። ገዝቻትም ልምጣ፣ ተከራይቼውም ልምጣ። አንተ የሚመለከተ ነገር በነገር ላይ ወንድ ልጅ አንድ እውነት ልንገርህ፣ አሪፍ ገብቷል። እንዳንተ እያለ የሚያወራ ሰው ከባድ ነው። ወንድ ልጅ ተረጋግተህ ደስ የሚል ንግግር እየተናገርክ ብትመጣ አሪፍ። ምንድነው ለአብርሃምና ለሄርሜላ ቅቤ ነው እንደ ቀባችኋቸው? ደስ እያለኝ ማወራ በግ ነው እንደ ያረደችላቸው? ደግሳችሁ ነው እንደ የጠራቸው? እራት ነው እንደ ጋበዛችኋቸው? ሄርሜላ ከዚህ በፊት ያረጋችሁላት ውለታ ስላለ ምንም ነገር ቢለያዩ እንኳን ውለታችሁን አትረሳም። ደሞዝም አይቀርባችሁም። ከዚህ በፊት ያረጋችሁላት ነገር ስላለ አትረሳም ብዬ አስባለሁ። ገብቷል። ስለዛ አሁን ለሩታ የሁሉ ነገር የተናገርክበት ነገር ወይም ደግሞ ሩታን እንደዚህ በዚህ የሚያክል አፏን የከፈትክባት ነገር እንዳለ ለመክፈል ተዘጋጅ ካሁኑ ማለት ነው። አሁን ከዚህች ደቂቃ ጀምሮ የሚደርስብህ ነገር እንዳለ ተዘጋጅ። እኔ አክሰፕት አደርጋለሁ። ሰምተኛል አይደለ? የዛን ጊዜ ነው እንደውም ላንተ እኔ ይኸውልህ እንደዚህ ስለ ጮክ ምናምን ስል ተናድጄ ምናምን የሚሄድ መስሎ ነው አይደለ? እና እንደውም ይኸውልህ ለሩታ አንድ ሙዚቃ አለኝ። እስቲ ከጀርባ አጃቢ ብዙ ጊዜ አጃቢ ነህ። ከአጃቢነት ብትሆን ጥሩ ነው ብዬ አስባለሁ። ሄሌ ሌሌ የወጋሽ ይወጋ፣ የጎዳሽ ይጎዳ፣ ያስለቀሰሽ ያልቅስ። ታለቅሳለች ብለህ ምናምን ጠብቀው። የጎዳሽ ይጎዳ የነና ሌሌ ብቻ ቤተሰቦች መልካም ቆይታ ብያለሁኝ። እነሱ አውቀው ሩታ ያልቀሰች ምናምን የሚል ነገር እሷን ለማስለቀቅ ወይም ደግሞ እሷን ለማሸማቀቅ ነው የሚሞክሩት። ግን ደግሞ አይሆንም። ቢሆን ጥሩ ነበረ። ለማንኛውም መልካም ቆይታ። እዚህ ጋር የረገፉ ነገሮች ላይ ላብ አለ። እሱ ዝም ብለህ ብትጠርጉት